ቅዱስ አሐዱ አምላክ በሀገር ውስጥም በውጭም ሀገር ለምትገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መምህር ምህረት አብ ያወጣውን ይህንን የእመቤታችንን ምልጃዋን ተአምራቷን የሚገልጸውን አዲሱ ዝማሬ በጸሎትም በጾምም ሰዓት በማንኛውም ጊዜ እያደመጣችሁ የበረከቱ ተካፋዮች እንድትሆኑ ይህ አዲስ ዝማሬ መጥቶላችኋል። እንግዲህ ተጠቀሙበት። እግዚአብሔር የበረከቱ ሰው ይበለን። አምኜ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ስል ኪዳነ ምሕረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ አምኜ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ስል ኪዳነ ምሕረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ በእመቤቴ ምልጃ ልቤ በማመኑ ተገልጧል በኔ ላይ እግዚአብሔር ማዳኑ ገልጬ ማነበው አጠይቆኝ ጥቅስ እዩና እመኑ የልቤ ሲደርስ አምኜ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ስል ኪዳነ ምሕረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ ባይገባቸው እንጂ ቢገባቸውማ ማርያም ነሽ መላሿ ሰው ክብሩን ቢቀማ ቀዳማዊት ሔዋን ቢጎድል እምነቷ ተገኘሽ በማመን ማርያም ዳግማዊቷ አምኜ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ስል ኪዳነ ምሕረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ ጌታ ያረገውን ካረገውን በላይ ያመነ ያደርጋል በምድር በሰማይ አምላክን ለመጽነስ ይሆንልኛል ከእመቤቴ በላይ ቢፈለግ የታለ አምኜ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ስል ኪዳነ ምሕረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ የምርጦች ሁሉ ምርጥ በሆነችው ማርያም እግዚአብሔር ሲሰራ ሰው ባያስተውልም እንኳንስ በማምላክ በዘብል በእምነቱ አይደርሱ ከሆነ ምንድነው ስህተቱ? አምኜ ታምኜ
ባንቺ አማላጅነት ስልሽ ፊት ቆሜ ኪዳነ ምሕረት አድርገው ቆጠሩ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ መልሼ መልሼ ማርያም ማርያም ስላት መሰላቸው በሷ ልጇን የሸፈንኩት ግን እንዲህ ይለኛል የልቤ እውነቱ መሰረት ከሌለ የለም ጉልላቱ አምኜ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ኪዳነ ምሕረት አድርገው ቆጠሩ